ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ዛሬም የልዑል የእግዚአብሔርን ቃል አብረን ማጥናታችንን እንቀጥላለን። የገላትያ መጽሐፍን እያጠናን እንደሆነ ሁላችሁም ታውቃላችሁ። ክብር ለዘላለም ለእግዚአብሔር ይሁን። ጸልየን ጥናታችንን እንጀምራለን። አንተ የዘላለም አምላክ እግዚአብሔር ሁሉን የፈጠርክ ሁሉን የምትገዛ ምድር የምትገዛልህ ፍጥረት ሁሉ የሚንቀጠቀጥልህ ልዑል የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስላበዛልህ ምሕረት፣ ስላደረክልን ቸርነት፣ ስላሳየህን ርኅራኄ፣ ስለ ጥበቃ፣ ስለ በጎነት፣ ስለ ቸርነት፣ ስለ ሁሉን ቻይነት እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለከለልከን፣ ስለጠበቅከን፣ ስለጋረድከን ብዙ ክፉ በህይወታችን ላይ ሲያስብ አመፃ በህይወታችን ላይ ሊያጠፋን ሲነሳ አንተ ግን እየከለልክ አንተ ግን እየታደግክ እችን ቀን አሳልፈ ሰጥተህናል። አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ደግሞ የዘላለም አምላክ እግዚአብሔር ሆይ ይኸው ቃልህን ልንሰማ ቃልህን እግዚአብሔር አምላኬ ልናውቅ እግዚአብሔር ሆይ በፊት ተገኝተናል። ማርያም መልካምን ዕድል መርጣለች፣ እሱም ከእርሷ አይወሰድም እንዳልክ አቤቱ የዘላለም አምላክ እግዚአብሔር ሆይ ይኸው በአንተ እግር ስር መቀመጥን ከአንተ መስማትን መርጠን እግዚአብሔር አምላኬ በፊት አለን። በጌታ በኢየሱስ ክርስቶስም እንድትናገረን እንድታወራን ጌታ ሆይ እማጸንሃለሁ። የዘላለም አምላክ እግዚአብሔር ሆይ ይህንን መልእክት የሚሰሙ የሚያዳምጡ ቅዱስ እግዚአብሔር አምላኬ በኢየሱስ ክርስቶስም እንድትነካቸው፣ እንድትዳስሳቸው፣ እንድትጎበኛቸው፣ ወደ ቤታቸው እንድትገባ፣ ወደ ህይወታቸው እንድትገባ እግዚአብሔር አምላኬ አንድን ሰው እንድትፈውስ እግዚአብሔሩ እንድታጽናና እግዚአብሔር አምላኬ እንድትጎበኘው በጌታ በኢየሱስ ክርስቶስ ስም እማጸንሃለሁ። ቃልህን እግዚአብሔሩ ሰምቶ ያፈረ የለም፣ አንተን ሰምቶ የከሰረ የለም። ጌታ እግዚአብሔሩ እንድትረዳቸው እንዲያስተውሉ ጌታ ሆይ እንድታግዛቸው እኔንም ባሪያህን እግዚአብሔሩ ያቅም እንድትሆነኝ ጉልበት እንድትሆነኝ በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። ቀሪ ጊዜያችንን ቀሪ ዘመናችንን ቀሪ ህይወታችንን ሁሉ ለታመኑ ልጆች አሳልፈን ሰጠን። አሜን። በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ተባረኩ። እንግዲህ እንቀጥላለን ጥናታችንን። ዛሬ ምዕራፍ 3 ላይ ደርሰናል። የዘላለም አምላክ እግዚአብሔር ስሙ የተመሰገነ ይሁን። ምዕራፍ 3 ከቁጥር 23 ጀምሮ ያለውን ሐሳብ እንከፋፈላለን፣ እናጠናለን። ሐሳባችሁን ደግሞ ኮመንት ላይ አስፍሩ። ጌታ ስሙ የተመሰገነ ይሁን። እንደዚህ አነባለሁ። የገላትያ መጽሐፍ ምዕራፍ 3 ከቁጥር 23 እምነትም ሳይመጣ ሊገለጥ ላለው እምነት ተገዝተን በሕግ በታች እንጠብቅ ነበረ። እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘንድ እንደ ተስፋውም ቃል ወራሾች ናችሁ እያለ ይቀጥላል። የእግዚአብሔር ቃል ስሙ ለዘላለም የተመሰገነ ይሁን። ባለፈው ጥናታችን እንደተነጋገርነው ማን ነው አዚም ያደረገባችሁ? ማን ነው ከዚህ እውነት እንድትሸሹ? ማን ነው ለዚህ እውነት እንዳትገዙ አዚም ያደረገባችሁ ብሎ ሲጠይቃቸው ተመልክተናል። ዛሬም ሐዋርያው ይቀጥልና ባለፈው ከቀጠለው ሐሳብ አንጻር እንነጋገራለን። እንግዲህ ሐዋርያው የሚናገራቸው እምነት ሳይመጣ ሊገለጥ ላለው እምነት ተገዝተን ከሕግ በታች እንጠብቅ ነበረ ይላል። እምነት ሳይመጣ ሊገለጥ ላለው እምነት ተገዝተን ከሕግ በታች ነበርን። ከሕግ በታች የነበርነው ለሚገለጠው ጸጋ ስንል ጸጋው እስከሚመጣ ድረስ ጸጋው እስኪገለጥ ድረስ ያንን ጸጋ ከሕግ በታች ሆነን እንጠብቅ ነበረ ይላል። ሕግ እንደማያጸድቅ፣ ሕግ ጻድቅ እንደማያደርግ፣ ሕግን ጠብቆ ሕጉ በራሱ ደካማ አይደለም። ባለፈው እንደተነጋገርነው ሕጉ በራሱ ደካማ አይደለም።
ሕጉን የሚጠብቀው ሰው ግን ደካማ ነው። ሕግን ጠብቆ የሚጸድቅ ሰው የለም ይላል መጽሐፍ። ሕግን ጠብቆ የሚጸድቅ ሰው የሌለው ሕጉ ስለማያጸድቅ ሳይሆን ሕጉን የሚጠብቅ ሰው ስለሌለ ነው። ሕጉን ጠብቆ ሊድን የሚችል ሰው የለም። ሕግን በመጠበቅ ሊድን የሚችል ሰው የለም። ለምን ካላችሁ ሕግን መጠበቅ የሚችል አቅም ያለው ሰው ስላልነበረ። ሕግን የማይጠብቅ ሰው ደግሞ ከሕግ በታች ነው፣ ከእርግማን በታች ነው። እርግማን በላዩ ላይ አለ። ሕግን ሁሉ ያልፈጸመ እርግማን ስላለበት። ለዚህ ነው መጽሐፍ ሲናገር እምነትም ሳይመጣ ሊገለጥ ላለው እምነት ተገዝተን ከሕግ በታች እንጠብቅ ነበረ ይላል። እምነትን እንጠብቀው ነበረ። እንደዚህ በእምነት ልንጸድቅ ዘንድ ከሕግ ወደ ክርስቶስ ያመጣ ሞግዚታችን ሆኗል። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም ይላል። ሕግ ሞግዚት ነበረ። ሕግ ሞግዚት ነበረ ጸጋው እስከሚገለጥ ድረስ። አሁን ግን ጸጋው መጥቷልና እኛ ከሞግዚት በታች አይደለንም። እኛ ከሕግ በታች ሳንሆን በጸጋው ድነናል። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይላል። በእምነት በኩል ክርስቶስ ኢየሱስ ክርስቶስን በማመናችሁ እናንተ የእግዚአብሔር ልጆች ሆናችኋል። አሁን ልጅ ሆናችኋል። ቀድሞ ባሪያ የነበራችሁ፣ ቀድሞ ከእግዚአብሔር ወገን ያልሆናችሁ፣ አሁን ግን ክርስቶስ ኢየሱስ ክርስቶስን በማመናችሁ ብቻ እናንተ የእግዚአብሔር ልጆች ሆናችኋል። ኢየሱስ ክርስቶስን በማመናችሁ ክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ፣ ክርስቶስን በማመናችሁ የተጠመቃችሁ ሰዎች የእግዚአብሔር ልጆች ሆናችኋል። ክርስቶስንም ለብሳችሁታል። እንዴት ደስ ይላል ወገኖቼ! ክርስቶስን ለብሳችኋል። አሁን በክርስቶስ የሆናችሁ እናንተ መታወቂያችሁ ክርስቶስ ነው። እናንተ መገለጫችሁ ክርስቶስ ነው። በእናንተ ላይ የሚታየው ክርስቶስ ነው። ምክንያቱም ክርስቶስን ለብሳችሁታል። ያ የትላንትናው ማንነት የለም። ያ የትላንትናው የኃጢአተኛ ማንነት የለም። መታወቂያችሁ ክርስቶስ ሆኗል። ክርስቶስ ልብሳችሁ ሆኗል። ክርስቶስ ሞገዛችሁ ሆኗል። ክርስቶስ ሕልውናችሁ ነው። ክርስቶስ መኖሪያችሁ ነው። ክርስቶስን ለብሳችሁታል። እናንተ ከእንግዲህ ባሪያዎች አይደላችሁም። እናንተ ከእንግዲህ ኃጢአተኞች አይደላችሁም። እናንተ ከእንግዲህ ሌቦች አይደላችሁም። እናንተ ከእንግዲህ አጭበርባሪዎች አይደላችሁም። እናንተ ከእንግዲህ የትላንትናው ያ ኃጢአተኛ ማንነት ያ ከሕግ በታች አይደላችሁም። እናንተ ክርስቶስ ኢየሱስ ክርስቶስን በማመናችሁ የተጠመቃችሁ እናንተ የእግዚአብሔር ልጆች ሆናችኋል። እናንተ ክርስቶስን ለብሳችሁታል። ወገኖቼ እንዴት ደስ የሚል ቃል ነው! እንዴት የሚያበረታ ቃል ነው! ክርስቶስን ለብሳችሁታል። ደስ ይበላችሁ። እናንተ መገለጫችሁ የእናንተ ማንነት አይደለም። ብሔራችሁ ከእንግዲህ አይገልጣችሁም። የለበሳችሁት ልብስ አይደለም የሚገልጣችሁ። የእናንተ ማንነት እሱ አይደለም። የተወለዳችሁበት ማህበረሰብ የእናንተ ማንነት አይደለም። እናንተ መገለጫችሁ ክርስቶስ ነው። ክርስቶስን ለብሳችኋል። በሰፈር ሰዎች ሲያዩአችሁ የሚያውቋችሁ ክርስቶስን እንደለበሳችሁ ነው። እሱማ የእግዚአብሔር ልጅ ነው፣ እሷማ የክርስቶስ ልጅ ናት ተብላችሁ ትታወቃላችሁ። ለምን? ልትደብቁት የማትችሉት ልትሰውሩት የማትችሉት የክርስቶስን መልክ ክርስቶስን ለብሳችሁታል። እንግዲህ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም። ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። በቃ እናንተ የክርስቶስ ከሆናችሁማ ያ ለአብርሃም የገባው የተስፋው
ቃል ኪዳን ወራሾች ናችሁ። እናንተ የዘላለም ሕይወት አላችሁ። ክርስቶስን በማመናችሁ፣ ክርስቶስን በመቀበላችሁ፣ የክርስቶስ ልጆች በመሆናችሁ፣ ከክርስቶስ ጋራ ህብረት በማድረጋችሁ ምክንያት እናንተ ወራሾች ናችሁ። ዋው! ወራሾች ናችሁ። በዚህ ምድር አትሰፉ፣ በዚህ ምድር ኮተት አትለኩም። እናንተ በሰማይ የምትወርሱት ነገር አላችሁ። እናንተ ርስት አላችሁ። እናንተ ስፍራ አላችሁ። እናንተ ወራሾች ናችሁ። እናንተ ወራሾች ናችሁ። ከክርስቶስ ጋራ ወራሾች ናችሁ። ስሙ ለዘላለም ይባረክ። ደስ ይበላችሁ። ተጽናኑ፣ ክርስቲያኖች ተጽናኑ። በዚህ ቃል በርቱ፣ በዚህ ቃል ተደገፉ። እናንተ የእግዚአብሔር ልጆች ናችሁ። ተራዎች አይደላችሁ፣ ምናምንቴዎች አይደላችሁ፣ የማትረቡ ሰዎች አይደላችሁ፣ አቅመቢስ ሰዎች አይደላችሁ። ክርስቶስ በእናንተ ላይ አለ። በቤታችሁ ክርስቶስ አለ። እናንተ ለዚች ምድር ጨው ናችሁ። እናንተ ለዚች ምድር ብርሃን ናችሁ። አንተ ከሌለህ፣ አንቺ ከሌለሽ ይቺ ምድር ጣፋጭ አትሆንም። አንተን የምታጣፍጣት ይቺ ምድር አንቺ ስላለሽ ነው። ይቺ ምድር ጣፋጭ የምትሆነው አንተ ስላለ ነው። በዚህ ምድር ላይ ብርሃን የሚበራው ብርሃን ስላችሁ ይሄ የሚበራውን አምፖል አትመልከቱ። እናንተ ለሌሎች ብርሃን ናችሁ። እናንተ ለሌሎች ተስፋዎች ናችሁ። እናንተ ለሌሎች የመኖር ምክንያቶች ናችሁ። እግዚአብሔር እናንተን የምድር ብርሃን በዚህ ጨለማው በነገሰው ዓለም ላይ ክፋት በነገሰበት ዓለም ላይ እናንተን ብርሃን አድርጓችኋል ኢየሱስ። እናንተን ጨው አድርጓችኋል ኢየሱስ። ክብር ለዘላለም ለእግዚአብሔር ይሁን። አንተ የእግዚአብሔር ልጅ ነህ። አንቺ የእግዚአብሔር ልጅ ነሽ። አንቺ ተስፋ አለሽ። አንተ ተስፋ አለ። አንተ ልጅ ሆነሃል። አንተ የእግዚአብሔር ልጅ ተብለሃል። ደስ ይበላችሁ፣ ተጽናኑ። ክብር ለዘላለም ለእግዚአብሔር ይሁን። እንጸልይና እንጨርሳለን። ኦ ሃሌሉያ፣ ኦ ሃሌሉያ፣ ኦ ሃሌሉያ። ያደረኩት የለም ስለ መዳኔ፣ ያደረኩት የለም ስለ መዳኔ፣ የከፈልኩት የለም ስለ መዳኔ፣ የከፈልኩት የለም ስለ መዳኔ። እንዲሁ በነፃ ዳንኩኝ፣ እንዲሁ በነፃ እንዲሁ በነፃ ነው፣ እንዲሁ በነፃ እንዲሁ በጸጋ ዳንኩኝ፣ እንዲሁ በጸጋ እንዲሁ በጸጋ ነው፣ እንዲሁ በጸጋ። ጌታ ሆይ እናመሰግንሃለን። ሞታችንን ስለሞት፣ ውርደታችንን ስለተዋረድ፣ ስላዳንከን፣ ቀንበርን ስለሰበርክልን፣ እንዲሁ በነፃ ስለፈወስከን፣ ስላዳንከን የዘላለም አምላክ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ደግሞ ጌታ ሆይ እለምንሃለሁ፣ ይህ ብርሃን በኢየሱስ ስም በቤታችን ይግባ። ማስተዋልን እንድሰጠን፣ ጥበብን እንድሰጠን፣ እንዲሁ በጸጋ እንደዳንን እግዚአብሔሩ እንዲገባን፣ ለወንድም ለእህቶቼ እግዚአብሔሩ መጽናናት እንዲሆንላቸው እግዚአብሔር ሆይ በስራዬ እጸድቃለሁ ለሚሉ እግዚአብሔር አምላክ ተራራ የሚዋጥጡ ዛሬም እግዚአብሔር ሆይ በጋራ በሸንተረሩ ጽድቅን ፍለጋ ለሚንከራተቱ የዘላለም አምላክ እግዚአብሔር አምላክ እንድትገለጥላቸው፣ ወደ ቤታቸው እንድትገባ፣ ወደ ህይወታቸው እንድትገባ ዛሬም እግዚአብሔር አምላኬ በዛ እግዚአብሔር ሆይ በዘኪዮስ ቤት እግዚአብሔር ሆይ እንደገባ ዛሬ ካንተ ጋራ እሆናለሁ እንዳልከው እግዚአብሔር አምላኬ መዳን ለዚህ ቤት ሆኗል ብለህ እንደተናገርክ ዛሬ መዳን ይሁንላቸው። እግዚአብሔር አምላኬ ድነትን ፍለጋ ለሚሮጡ ለሚባክኑ አባት እናቶቼ እግዚአብሔር ሆይ ወንድም እህቶቼ ጸልይላቸዋለሁ። በኢየሱስ ስም መዳን ቤታቸው ይግባ፣ ሰላም ቤታቸው ይግባ። ጌታ ሆይ በኢየሱስ ስም መረዳት ይቻሉ። የዘላለም አምላክ እግዚአብሔር አምላኬ እንደገና ደግሞ ጌታው ለምንሃለው ያላስተዋሉ መዳናቸውን ችላ ያሉ እግዚአብሔር አምላኬ መፈወሳቸውን ችላ ያሉ ካንተ ጋራ መጠጋጋትን እግዚአብሔር አምላኬ ያልወደዱ ወንድም እህቶቼን እግዚአብሔር አምላኬ በኢየሱስም እንድታግዛቸው ጸልያለሁ። ስለ ሁሉም ስም ይባረክ። ጌታ ሆይ ጸልያለሁ። ይህንን እውነት ከኛ ሊሰውር የሚፈልግ የአውሬው ጉልበት በጌታ በኢየሱስ ስም የተወጋ ይሁን።
በአይምሮአችን ላይ የሚወረወር ፍላጻ በጌታ በኢየሱስ ስም እግዚአብሔር የተመታ ይሁን። የዘላለም አምላክ እግዚአብሔር በስውር የሚዋጋ በድብቅ የሚዋጋ የዚህ ዓለም ገዢ አውሬው በጌታ በኢየሱስ ክርስቶስ ስም የተዋረደ ይሆን። ክንድ ትደግፈን፣ ክንድ ታበርታን። እንወድሃለን፣ እናከብርሃለን። ከኛ ጋር አሁን ክንድ ትደግፈን፣ ክንድ ታበርታን። በሁሉም ስም ይባረክ፣ ከፍ በልልን። እንወድሃለን። አሜን። በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ተባረኩልኝ። እወዳችኋለሁ። ደግመን እንገናኛለን። ምዕራፍ 4ን እንቀጥላለን። ኮፒ ሊንክ አድርጉ፣ ሼር አድርጉላቸው። እግዚአብሔር ዘመናችሁን ይባርክ። ሰላም ሁኑልኝ።